ከቪላ ቤት እስከ G+2 G+3 መኖሪያ ቤቶችን እንዲሁም የግንባታ ቦታ ብሎም እስከ ትልልቅ ህንጻዎች ድረስ ኢንቨስት አድርገው ለመግዛት ካሰቡ የአዲስ አበባ ተፈላጊ ሎኬሽኖች ብስራተ ገብርኤል፣ ቦሌ፣ መካኒሳ፣ ላፍቶና ሲኤምሲ አካባቢ የያዝነውን የመኖሪያ ቤት የግንባታ ቦታና የህንጻ ሽያጭ አማራጮችን እናሳያችሁ። ሳር ቤት ዋናው አስፋልት ዳር ላይ 877 ካሬ ስፋት ያለው እስከ $6000 ድረስ የተከራየ ይዞታን ኮሪደር በተሰራለት ቦታ ካናዳ ኤምባሲ ጋር አለን። ቀጥሎም ኦልድ ኤርፖርት ጎልፍ ክለብ አካባቢ ሊያከራዩት የሚችሉት ሰፊ ቦታ ላይ ያለ G+4 ህንጻ እንዲሁም ደግሞ እዛው ላይ ተጀምሮ G+5 ላይ የደረሰ ጅምር ህንጻ ሁለቱም በሰፊ 834 ካሬ ሰፊ ይዞታ ላይ ቀርበው ይገኛሉ። እንዲሁም መካኒሳ ቆሬ አደባባይ አካባቢ አልቆ የተከራየ እስከ 400,000 ብር ድረስ ገቢ ያለው G+4 ገስት ሃውስ ህንጻም አለ። በብስራተ ገብርኤል ደግሞ ላፍቶ ሞል አካባቢ ፊኒሺንግ የሚቀረው አነስ ያለ G+6 ባለ 6 አባወራ ህንጻም አለ። ትልቅ ገቢ ያለው ህንጻ የመግዛት አቅሙ አለን ካሉ ደግሞ 5 ሚሊዮን ብር ገቢ ያለው ህንጻ ሲኤምሲ አካባቢ ያለን ሲሆን ይህ ህንጻ 850 ሚሊዮን ብር የባንክ ብድር ስላለበት መጠነኛ በሆነ ካሽ ብቻ ተደራድረው የG+1 1100 ካሬ ህንጻ ባለቤት ይሁኑ። ቦሌ ኤድና ሞል አካባቢ ደግሞ 2.5 ሚሊዮን ብር ገቢ ያለው ከዕዳ ነፃ የሆነ አፓርትመንት ህንጻም አለ። ሙሉ አፓርትመንት ሲሆን 500 ካሬ G+10 የሆነ ህንጻ ነው። ዋጋውም 400 ሚሊዮን ይባላል። ዋጋው መጥሪያ ነው። እንዲሁም ቦሌ ፍሬንድሺፕ አካባቢ ለቢሮ የሚሆን G+5 ህንጻም ለሽያጭ አለ። 350 ሚሊዮን ብርም ይባላል። ዝርዝር መረጃዎቹን ከስር ያለው ቴሌግራም ቻናል ላይ አለሉ። ሙሉ ህንጻዎችን ለመከራየት ካሰባችሁ ደግሞ ኦልድ ኤርፖርት ጎልፍ ክለብ አካባቢ ባለ 16 አባወራ G+8 ህንጻም አለ። የኦፊስ ስፔስ ያለው ሰፊ ህንጻም ደግሞ ከተፈለገ ሜክሲኮ ሰንጋተራ አካባቢ 4000 ካሬ ለኦፊስ የሚሆን ስፔስ ያለው ህንጻም አለ። ሚክስድ ህንጻም ደግሞ ከተፈለገ ቦሌ መድኃኔዓለም አካባቢ G+10 ሚክስድ ህንጻም አለ። ለግንባታ የሚሆኑ ቦታዎችን ደግሞ ቦሌ ደንበል ኦሎምፒያ አካባቢ 500 ካሬ፣ 150 ካሬ እና 650 ካሬ ይዞታዎች አሉ። እንዲሁም መካኒሳ አቦ አካባቢ 500 ካሬ ይዞታም አለ። በስተመጨረሻም መኖሪያ ቤቶችን መኖሪያ የሆኑ ሎኬሽኖች ላይ መግዛት እናስባለን ካላችሁ ብስራተ ገብርኤል ላይ 600 ካሬ ጥግ ይዞ የተሰራ ቪላ ቤትና እንዲሁም እስከ 50 ሚሊዮን ብር ድረስ ባንክ ዕዳ ያለበት G+2 ቤትም አለ። አልፎም መካኒሳ አካባቢ ቆንጆ G+2 ዘመናዊ ስሪት ያለው 320 ካሬ ቤትም አለ። ላፍቶ አካባቢ ደግሞ አዲስ ያለቁ G+3 ቤቶች በ220 ካሬ እና በ165 ካሬ አማራጭም ይዘናል። ቴሌግራም ቻናሉን ይቀላቀሉት። ዝርዝር መረጃውን እዛ ላይ ያገኛሉ። ለስራና ለመኖሪያ ሊያከራዩአቸው የሚፈልጓቸውን G+2 ቤቶችም አሉ። ቦሌ ሚሊኒየም አዳራሽ አካባቢ 500 ካሬ የሚሆን G+2 ቤት አለ። እንዲሁም ሰሚት ፍየል ቤት አካባቢም እንዲሁ ለአስፋልት ቅርብ የሆነ 250 ካሬ G+2 ቤት አለ።